ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም። ዛሬ የመጣሁት አንድ ጠቃሚ ቪዲዮ ይዤላችሁ ነው የመጣሁት። ምንድነው? እዚህ ዩኤኢ ላይ ስንኖር የተባበሩት አረብ ኤሚሬት ላይ ስንኖር ያው ቪዛችንን በስልካችን በተለያየ ጊዜ እየገባን ቼክ ማድረግ አለብን እና ይህንን እንዴት ነው ማድረግ የምንችለው ለሚለው ነው። ቪዲዮ በጣም ጠቃሚ ስለሆነ ያው ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ እና ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ወደ ቪዲዮ እንሂድ። በስልካችን ጉግል ክሮም እንከፍታለን። ከዛ በመቀጠል አይሲፒ ስማርት ሰርቪስ እንደዚህ ብለን እንጽፋለን በትክክል። ከዛ በመቀጠል የመጀመሪያ ከላይ የሚመጣልን አንዴ ክሊክ እናደርጋለን። ከዛ በመቀጠል ወደ ታች ስክሮል በማድረግ ፐብሊክ ሰርቪስ የሚለውን እንነካለን። እንደዚህ ሲመጣልን ፋይል ቫሊዲቲ ያው እኛ ፋይላችንን በየጊዜው ቼክ ማድረግ ስለሆነ ፋይል ቫሊዲቲ የምትለውን አንዴ እንነካታለን። እዚህ ጋር ፓስፖርት እንመርጣለን። ፓስፖርት የምትለዋን እዚህ ጋር ፓስፖርት ቁጥራችንን እንጽፋለን። የመጀመሪያዎቹ ያው ካፒታል ሌተር ናቸው። ካፒታል ሌተር ሁለቱን ስፔሊንግ በትክክል እንጽፋለን። እዚህ ጋር የፓስፖርት ቁጥራችንን ማስገባት እንጀምራለን። እናንተ የራሳችሁን አስገቡ። በመቀጠል ፓስፖርት ኤክስፓየር ዴት ፓስፖርቱ የሚያልቅበትን ቀን እንደዚሁ እናስገባለን ማለት ነው። እዚህ ጋር ፓስፖርት ቁጥሩን እናስገባለን። እሺ ፓስፖርት ቁጥሬን ሞልቻለሁ። በመቀጠል ኤክስፓየር ዴቱን እንሞላለን። እንዴት እንደሚሞላ እዚች ጋር ዳሯ ላይ ይችን እንነካታለን አንዴ። ከዛ የኤክስፓየር ዴት የሚያደርግበትን ዓመተ ምህረቱን እዚህ ጋር አንዴ እንነካለን። ወሩን እዚህ ጋር እንመርጥለታለን። ቀኑን እዚህ ጋር እንመርጣለን ማለት ነው። እንደዚህ አድርገን እንሞላለን ማለት ነው። ቀኑን እናንተን ያው በትክክል ማስገባታችሁን እንዳትረሱ። እዚህ ጋር በመቀጠል ናሽናሊቲ የሚል አለ። ዜግነታችንን እንሞላለን። እዚህ ጋር በሳጥን ያለችውን ፕሊስ ሰሌክት የምትለውን አንዴ ክሊክ እናደርግና ኢትዮ ብለን እንጽፋለን። ኢትዮጵያ ኢትዮ ስንል ኢትዮጵያ ብሎ ይመጣልናል ልክ እንደዚህ። ከዛ ኢትዮጵያ የሚለውን አንዴ ክሊክ እናደርገዋለን ማለት ነው። እንደዚህ ስናደርገው በቃ ኦሬዲ ሞልተናል። የእናንተን በትክክል መሙላታችሁን እንዳትረሱ። እዚህ ጋር ቬሪፋይ የሚለውን በትክክል ራይት መሆኑን አረጋግጡ። በመቀጠል ሰርች ነው የምንለው። እዚህ ጋር የሰርች በተኗን እንነካታለን። የሰርች ምልክቷን እንነካታለን። ሰርች ምልክቷን ስንነካት ልክ እንደዚህ ያመጣልናል ማለት ነው። እና ስለዚህ እንደዚህ አድርገን ፋይላችንን በትክክል ቼክ ማድረግ እንችላለን በየጊዜው። የኔ ፋይል ስታተስ አክቲቭ ይላል። የእናንተ ምን ይላል? ገብታችሁ ቼክ አድርጉ። ካንሰል ከሆነ ካንሰል ይላል። ብሎክ ከሆነ እንደዛው ያሳየናል ማለት ነው። እዚህ ላይ ፋይል ስታተሳችን የኔ አክቲቭ ነው። የእናንተን ደግሞ በየጊዜው እየገባችሁ ቼክ ማድረግ እንዳትረሱ። በተለይ አይዲ ይዛችሁ ውጭ ላይ የምትሰሩ ሰዎች በጣም በየጊዜው ያው ቼክ ማድረግ አለብን። ታውቃላችሁ አሰሪዎች አይዲ የሚሰሩ ሰዎች ያው አይታወቅም ሊከነስሉ ይችላሉ። ምንም ቢሆን ብቻ ብዙ ነገር ሊፈጠር ስለሚችል በየጊዜው እየገባችሁ ቼክ ማድረጋችሁን እንዳትረሱ እላለሁ። በጣም ቀላል ነው። ሌላ የምትፈልጉት ቪዲዮ የምትጠይቁኝ ነገር ካለ በኮሜንት አሳውቁኝ። ቀጣይ ቪዲዮ ይሰራበታል ማለት ነው እና እንደዚህ እያደረግን እንማማርበታለን። እና ቪዲዮውን ሼር ኮፒ ሊንክ አድርጉት። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ